ኮምፒውተሩ ነካክታችሁት ነበር እንዴ? ምንድነው? በጣም ጽሁፉ ትልልቅ ሆኗል። ፎልደሮች ዴስክቶፕ ላይ ያሉ ፎልደሮችም በጣም ትልልቅ ሆኗል። ምንድነው? ማን ነካክቶት ነው? እንዴት አድርጌ ያስተካክለዋለሁ? አሁን ማን ነው እንደዚህ ሲጫወትበት የነበረው? በእናታችሁ ኮምፒውተር እንደዚህ ገጥሟቸው ያውቃል? ተመልካቾቼ ኮምፒውተራችን በተለያየ ምክንያት ልጆች ሊነካኩብን ይችላሉ። ሰዎችም በማወቅም ባለማወቅም ነካክተው እንደዚህ አይነት ስክሪኑ ላይ እንደምታዩት ጽሁፎቹ ተለቅ ተደርገው ነው የተጻፉትና ለእይታ በጣም ነው የሚያስጠላውና እንዴት አድርገን ማስተካከል እንችላለን የሚለው እሷን ላሳያችሁ ፈልጌ ነው። መጀመሪያ ዴስክቶፕ ላይ ያሉ አይከኖች በጣም ላርጅ ሆነው ነው የተቀመጡት። ስለዚህ ይሄን ለማስተካከል የመጀመሪያ ራይት ክሊክ እናደርጋለን። ከዛ ቪው ውስጥ እንገባና ይሄ ነው የተመረጠው ማለት ነው። ላርጅ አይከን የሚለው ነው የተመረጠው። ስለዚህ ወይ ሚዲየም እናደርገዋለን ወይ ደግሞ ስሞል እናደርገዋለን። ለምሳሌ ስሞል ብናደርገው እንደዚህ ይሆናል ማለት ነው። ስሞል ግን ጽሁፉ ስቲል ምንድነው በትልልቅ ነው የተጻፈው። ጽሁፉስ እንዴት አድርገን እናስተካክለዋለን የሚለውን ሁለተኛ ቲፕ ነው። ምን ውስጥ እንገባለን? ኮንትሮል ፓነል ውስጥ እንገባለን። ኮንትሮል ፓነል ውስጥ እንገባለን። ኮንትሮል ፓነል አጋጣሚ እኔ ላይ ዴስክቶፕ ላይ ስለተቀመጠ ነው። ነገር ግን እናንተ እዚህ ጋር ሰርች ውስጥ ገብታችሁ ኮንትሮል ያው ኮንትሮል ፓነል ስጽፉ እዚህ ጋር ይመጣል ማለት ነው። ስለዚህ እዚህ ውስጥ እንገባና ኮንትሮል ፓነል ውስጥ ገብተን ፎንት የሚለው ሰርች እናደርጋለን። ፎንት ከዛ እዚህ ጋር ፎንትስ የሚል ይመጣልናል። እሱን እንነካና ወደ ሴቲንግ ይወስደናል። ሴቲንግ ላይ አሁንም ጽሁፎቹ በጣም ቦልድ ናቸው። እዚህ ውስጥ እንገባና ፋይንድ ሴቲንግ የምትለዋ ላይ ቴክስት ሳይዝ ስነካ ትመጣልናለች። ቴክስት ሳይዝ እንነካለን። 219 ነው የተደረገው። 219% ነው የተደረገው። ስለዚህ ይሄን ምን እናደርገዋለን? ሚኒማይዝ እናደርገዋለን። እዚህ ጋር ያስመርጠናል ማለት ያሳየናል። ጽሁፎቹ እንደዚህ ይሁንልህ እያለኝ ነው። አይ ትንሽ አነስ ይበል፣ በጣም ትንሽም ማድረግ ይቻላል እንደዚህ 100%። ስለዚህ 100% ብናደርገው አሪፍ ይሆናል ማለት ነው። እንደዚህ አድርገን አሁን ኖርማል ጽሁፍ እንደዚህ ይሆናል። እስኪ ጽሁፎቹ እዚህ ጋር የምትመለከቱት በጣም ትንንሽ ነው። እዚህ ጋር በቃ ኖርማል ሳይዝ ሆነዋል ማለት ነው። በዚህ መልኩ ማስተካከል እንችላለን።